ሰይድና ዑመር አጀበን ታሪኩን በቅርቡ ሳየው በጣም ነካኝ። ሰይድና ዑመር በይተል መቅዲስን ለመክፈት ያደረጉትን ጉዞ ሰምታችሁ ታውቃላችሁ? ሰይድና ዑመር ላጫውታችሁ። ሱብሃንአላህ በይተል መቅዲስ ቀሳውስቶቹ የበይተል መቅዲስን ቁልፍ አንሰጥም ለንጉሱ ቢሆን እንጂ አሉ። አቡ ዑበይዳ ከዛ ነበር ስጡኝ አንሰጥም፣ ጦርነት ሊከፈት ሆነ። ከዛ ሰይድና ዑመር ላከባቸውና አንተ ካልመጣ ቁልፉን አንሰጥም ብለዋል ናልን አለው አቡ ዑበይዳ። ከዛ ሰይድና ዑመር እሺ አለ። ስንት ሺህ ሰራዊት አሰለፈ ሲወጣ? ስንት? ማንንም አላዘም። ከበይተል ማል ውስጥ ብር ላለማስወጣት ወጭ እሱና አንድ አገልጋይ ባሪያ የሱ ኸዳም አለ። አንዲት ፈረስ ብቻ ይዘው ወደ በይተል መቅዲስ። ንጉስ እኮ አሚሩል ሙእሚኒን የምእመናን መሪ የዓለምን 1/3 ያስተዳደረ ንጉስ ከባሪያው ጋር መሄድ ጀመረ። ሲሄዱ ግን ተመልከቱ አኽላቅ ፍትሃዊነት። ሰይድና ዑመር ምን አለው ለዚህ ለአገልጋይ ባሪያው፣ አንተ ከፊት ለፊት ልጓሟን እየያዝክ መሄድ የለብህም፣ እኔም አንዳንዴ አለ። ይሄማ አይሆንም አሚረል ሙእሚኒን አሉ። ወኢላ ይሄማ ይሆናል አሉት። ይሄ አገልጋያቸው ምን ያደርግ? ትእዛዛቸውን ተቀበለ። በየወረፋ ነው የሚተካኩት። እንዴት ይወቁት ሰዓቱ ምን ያህል አንዱ እንደሚቀመጥ? ሰይድና ዑመር ምን አሉ? እኔ እየሄድኩ እኔ ከላይ ስቀመጥ አንተ ስትነዳ ግማሽ ጁዝ እቀራለሁ። ጁዙ ሲያልቅ ወርዳለሁ፣ አንተ ትወጣና ግማሽ ጁዝ ትቀራለህ። የቁርአን ትውልድ ሱብሃንአላህ። ሰይድና ዑመር ይቀራሉ፣ እሱ ይጎታል። እሱ ይወጣል፣ እሱ እየቀራ እሳቸው ይጎታሉ። ንጉስ እኮ ነው የፈረስ አፍ ይዞ የሚጎተው። አጂብ በጣም የሚያጅበው ይላሉ ሙአሪኾቹ። በይተል መቅዲስ ሊገቡ ሲሉ የማን ነበር ወረፈው? የማን ነበር? ያገልጋዩ ባሪያ ነበር። ሰይድና ዑመር ምን ይዘዋል? ልጓሟን ይዘው። ንጉስ አጀበን ወላሂ ታሪኩ ሚነካ ነው። ልክ ይዘው ሲገቡ አቡ ዑበይዳ መጣና ተቻቸው። ካለባበሳቸው ጀምሮ ከምኑ ዞር በል አሉት። እሱ ልክ ሲገቡ ቀሳውስት አይናቸውን ከፍተው ያዩ ነበር። ልክ እንዳዩት ምን አሉ? ኢና ቀረእና ፊ ተውራት፣ እኛ እኮ ተውራት መጽሐፋችን ላይ አንብበናል። እነማ የፍተሑ በይተል መቅዲስ፣ በይተል መቅዲስን የሚከፍታት ንጉስ ይመጣል። መሊኩን የምሺ ወጉላሙሁ ራኪብ። ተውራት ላይ የተጠቀሰው ምንድነው? ንጉሱ በእግር እየሄደ የእሱ አገልጋይ ፈረስ ላይ ወጥቶ ያ ሰው ነው የሚከፍተው ሚል መጽሐፋችን ውስጥ አለ። እሱን ነው ስንጠብቅ የነበራል። ቁልፉን ለማን ሰጡ? ለሰይድና ዑመር ረዲየላሁ ተዓላ። ያው ምን አይነት ዳዕዋ ነው ለነሱ! አላሁ አክበር። ከዛም በጣም ስለወደዷቸው ምን ነው መጽሐፋቸው ውስጥ የተጠቀሰ ሰው ነው አላህ የጠቀሰው ግለሰብ። መጨረሻ ምን አሉ? ቀሳውስትን ሲያስጎበኙት ቤተክርስቲያኖችን አብያተ ክርስቲያን ቆዩና እሱ ውስጥ እያለ እነሱ አምልኮ ቦታ አዛን ከውጭ ሰሙ። አዛን ተአዘነ። እነዚህ ምን አሉት ቄሶቹ? እዚሁ ስገድ የአሚረል ሙእሚኒን አሉት። አይሆንም አላቸው። እኔ ዛሬ እዚህ ሰገድኩ፣ ነገ ሙስሊሞቹ ምን ይላሉ? ዑመር የሰገደበት ቦታ እኛ ነው ይሏቸዋል። አይሆንም አላቸው። ወጥቶ ውጭ ሰገደ። በጣም የሚያጅበው ወጥቶ ከሰገደበት ቦታ ላይ መስጂድ ዑመር ሙስሊሞች ገነቡ። አያጅብም? ሹፍ የዑመርን ምልከታ። ነገ የኛ ቦታ ነው ይሏቸዋል። ይሄኛው ከውጭ ሰገደበት ቦታ ላይ ገነቡ ሙስሊሞች። አልዓድል አልዓድ ሐቂቀተን እስልምና እንዲህ የዓለምን ጫፍ ያዳረሰው ለንግድ በሚንቀሳቀሱ ታማኝ ሙስሊሞች ነው ነበር። ስለዚህ ውብ ስነ ምግባር ሰዎችን ወደ እስልምና የምንጠራበት መሳሪያችን ነው። የሚገርመው አንዳንድ በእስልምና ዙሪያ የተጻፉ መጽሐፎችን ስታነቡ እስልምና ወደ አውሮፓ የተወሰነ አውሮፓ፣ ወደ ህንድ፣ ወደ አብዛኛው የአፍሪካ ሀገሮች የገባው በምንድን ነው? በሙስሊም ነጋዴዎች ውብ ስነ ምግባር ነበር። በሙስሊም ነጋዴዎች
ጥሩ ስነ ምግባር በሚያሳዩት ታማኝነት ለሰዎች በሚሰጡት ጥሩ ቦታ ለእምነታቸው ባላቸው ታማኝነት ሶላት ደረሰ ንግድ አቁመው ነበር የሚሰግዱት። በዚህ ነው የተስፋፋው ይላል። ሐታ አገራችን ላይ ስማችን ምንድነው የነበረ? ሙስሊም ካበለ ምንድነው የሚባል? ቀኑ ዘነበለ። ሙስሊም ከዋሸ ቀኑ ተበላሸ ይባል ነበር። ማታ ከሌሎች ጋር ይቀድሳል፣ ሰፈር ሊወጣ ሲል ሸሆቹ ጥግ ነው ብር አደራ ጥሎ መሄድ። ቄሶቹ እንኳን አያስቀምጥም። የዚህን ያህል ለሙስሊም ዑለማዎች እምነት ነበራቸው። አሁን በቅርቡ ማህበረ ቅዱሳን ይህ ማህበር ያወጣቸው የመሃይም ክሶች አሉ። እነዚህም በዚህ መድረክ ላይ እንዳልነበሩ ማድረግ እፈልጋለሁ። ክሱ ምን ይላል? የእስልምናን በስነ ምግባር መስፋፋት ተችቶ ነው ጽሑፉን መጽሐፎችን ያወጣቸው። ክሱ ምንድነው የሚለው? እስልምና በሰይፍ ነው የተስፋፋው ይላል። ይህ ስሜት ከአብዛኛው ሙስሊም ውስጥም አገኘሁት። ተግባባን? ከሚሰማቸው ጦርነት አለ፣ የሚያየውን ፊልም ያ ነው የጃሃድ ጦርነት፣ የጃሃድ ፊልም ነው የሚል ገና አሪሳላ ፊልም ስትጠይቀው የጃሃድ ፊልም አይተሃል ይልሃል። ይህ ፊሊንግ እኛ ውስጥ አለ። እስኪ በእውቀት መነጽር እንመልከተው። እውን እስልምና በሰይፍ ነው ወይ የተስፋፋው? ነቢያችን ሰለላሁ ዐለይሂ ወሰለም ተልከው ወደ አኸራ እስከሄዱበት ድረስ ምን ያህል ሰው ሞቷል? ቁጥራዊ ሰነድ ዛሬ ያስቀምጥላችኋል። የነቢያችን ሰለላሁ ዐለይሂ ወሰለም የዳዕዋ ቆይታ ጠቅላላ 23 ዓመት፣ መካ ውስጥ የመካ ዘመን የሚባለው 13 ዓመት፣ መዲና ውስጥ ስንት? 10 ዓመት። መካ ውስጥ ሰይፍን መዘዋል ወይ? እስኪ እንመልከት። መካ ውስጥ ነቢያችን ሰለላሁ ዐለይሂ ወሰለም 13 ዓመት ሲቆዩ ይዘውት የተነሱት ሐሳብ እንጂ ሰይፍ አልነበር። ቁሉ ላ ኢላሃ ኢላላህ ቱፍሊሑ፣ ላ ኢላሃ ኢላላህ በሉ ነበር። ያኔ በሳቸውና በተከታይ ላይ ነበር ሰይፍ የተበዘዘ አይደለም። እነ ቢላል አልተደበደቡ። ስንቱ ሰሃባ ተንገላቷል። የሞራል የአካል አደጋ ስንት ደርሶበታል። የነቢዩ ያኔ ጥሪ ምንድነው የነበር? መካ ውስጥ ለኩም ዲኑኩም ወሊየ ዲን፣ የእምነት ነጻነት ይከበር፣ የሐሳብ ነጻነት ይከበር። ለእናንተ እምነታችሁ አለ፣ ለእኔም አለኝ። የእኔን አታመልኩም፣ የእናንተን አላመልክም። በዚህም ታይም መስለም ነበር የሚያስገድለው። ስለዚህ የመካውን ታሪክ እንዲያርገን ንዝጋው። የተናገሩት ነገር ስህተት መሆኑን ለመጠቆም